ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። ምናልባት ያለፈው ሳምንት በጣም ስራ በዝቶባችሁና አድካሚ ሆኖባችሁ ሊሆን ይችላል። ግን በዚህ እሁድ ማለዳ እረፍትን ታገኛላችሁ። አሁን የምነግራችሁን ቃል ስሰሙ ደግሞ ይበልጥ ታርፋላችሁ። በእናንተ ላይ ያለው የእግዚአብሔር ቅባት ልዩነትን ይፈጥራል። ታውቃላችሁ፣ ማጥናት ትችሉ ይሆናል፣ እቅድ ልታወጡ ትችላላችሁ፣ ጉዳያችሁንም ልትፈጽሙ ትችላላችሁ። ነገር ግን መለኮታዊ የሆነው ቅባት በእናንተ ላይ ከሌለ ይህ ሁሉ ከንቱ ነው። ነገሮች እንዲሳኩላችሁ ትደክማላችሁ፣ ትጥራላችሁ፣ ከዛም ሳይሳካላችሁ ሲቀር ትተውታላችሁ። ነገር ግን ይህ መለኮታዊ ቅባት ከእናንተ ጋር በተሰማራችሁበት ዘርፍ ስኬታማ ያደርጋችኋል። እናም ትጋትን፣ ማስተዋልን ይጨምርላችኋል። ልክ ከእንቅልፋችሁ ነቅታችሁ ራሳችሁን ስትመለከቱ አሁንም ቤተሰባችሁ መምራት፣ ልጆቻችሁ መንከባከብ፣ ለቤተሰባችሁ ምሰሶ እንደሆናችሁ ይሰማችኋል። ይህ ሁሉ የሆነው ከቅባቱ የተነሳ እንደሆነ ትረዳላችሁ። ይህ ቃል ለሁላችሁም ነው። በክርስቶስ አምነን የዘላለምን ሕይወት ሊያገኘን ትንቢተ ኢሳይያስ ምዕራፍ 10 ላይ እንዲህ ይላል፣ ከቅባቱ ውፍረት የተነሳ ቀንበር ይሰበራል። እናም በዚህ እሁድ ማለዳ መለኮታዊ የሆነው ቅባት በእናንተ ላይ እንዲመጣ ጸልያለሁ። አዲስ ቅባት። ምክንያቱም በዚህ እሁድ ማለዳ እግዚአብሔር እረፍትን ይሰጣችኋል፣ ከድካማችሁ ያበረታችኋል እና ማጽናኙ መንፈስ ይልክላችኋል። የጌታ መንፈስ በእኔ ላይ ነው፣ ቀብቶኛል። ይህ የእናንተ ቃል ነው። የጌታ መንፈስ በእናንተ ላይ ነው፣ እናም ቀብቷችኋል።